ኮዱን ከአሜሪካ ሲልክ በፍየል ነው የምንቀበለው። እናቴን እኔ ገብሬ እግዚአብሔርን ኮዱ ከአሜሪካ ሲመጣልህ የለም እንደኔ ኮዱ ይመጣልኝ። ሰላም ሰላም፣ እንዴት ናችሁ የገብርዬ ቤተሰቦች? ሰላም ቆይታችኋል? ደህና ናችሁ ወይ? ዛሬ ጎርምሻለሁ። ገና ጉርምስና ወቅት ላይ ነው ያለሁት። ጉንፋን ይዞኝ ነው፣ ድምጼ በጣም ቀይር ብሎኛልና እንዴት ቆይታችኋል? ትንሽ ጠፍቻለሁ ስላመመኝና እግዚአብሔር ማራችሁ በሉ። ማሪ በሉ። እንደገና ደግሞ ቤት እየተለያለሽ እኮ ኮንግራ በሉኝ። እንኳን ደስ አላችሁ፣ እንኳን ደስ አለ እያንዳንዳችሁ ሰው። ይኸውላችሁ ይሄ ቪዲዮ እስኪ አታቋርጪ። ሰላም ይሄ ቪዲዮ ማለት ነው እኔ ለፍቼ ጥሬ ግሬ ምን ብዬ ሰራሁና ምግብ አመጣሁለት። ለምን የባሌ ደስታ ቀን ነው። ደስ ብሎት የሆነ ደስታ ማለት ምክንያቱም 2 ቀን 3 ቀን 4 ቀን 5 ቀን ሳያስጠብቀው ወር 2 ወር 3 ወር በግርግር ነው የምላውላ። ስለዚህ የደስታ ጊዜ ነው። ከደስታ ብዛት ነው መሰለኝ ስጮህ ምን ስዘል ኮሮሮም ከቆሻሻም ወቅቱ ስለሆነ ኮሮሮን ያዘኝና ሁላችሁም የምትወዱኝ የኔ ቤተሰብ ሆናችሁት ሁላችሁም እንኳን ደስ አለ ኮንግራ በሉኝ። ምክንያቱም ለፍቼ መጨረሻ ላይ እንኳን እንደገና ደግሞ በጣም የምትመሰገን ልጅ አለኝ ለዚህ እንዲደርስ እኛ ዩቱብ መክፈት ብንፈልግም ነግሬያችኋለሁ። በኢትዮጵያ ቁጥር የተከፈተ ብር አይሰራም። ለዛ ነው አረብ ሀገር ሆናችሁ ባላችሁበት ሀገር ዩቱብ ክፈቱ አስከፍቱ ማትችሉ ምላችሁ። እዚህ ደረጃ ገብር እንዲደርስ ያገዘችው ስልክ ቁጥሯን ሰታ በዱባይ ሎኬሽን እንዲከፈት ያደረገች ፈንታነሽ ትባላለች። ፈንታነሽ በጣም እናመሰግናለን። ይሄ ቪዲዮ ከደረሰሽ አመሰግናለሁ ብለሽ ኮሜንት ጻፊልን። ገብሬ ታውቃላችሁ ድሮ ፋይናንስ ነበር፣ በጣም ጎበዝ ሰራተኛ ነበር። አንበሳ ሲያረጅ ዝም ይባላል። ገብሬ በጣም በመታመሙ የተነሳ ጭንቅላት እያለው ግን ታሞ ይሄን ቤት ራሱ እኔ እና እሱ ነው የመረግነውና ጭቃ ሲያነሳ ምን ሲል የዲስክ መንሸራተት አጋጥሞት በጣም ታሞ ነው ያለ። ስለዚህ አሁን እግዚአብሔር ይመስገን ዩቱብ በጭንቅላቱ እየሰራ እንትን እያለ እናንተም እያበረታታችሁት ደሞዝተኛ ይሆናል ማለት ነው። ማነው ምስት ብቻ ደሞዝተኛ? ስለዚህ አበረታቱት። እስኪ ቆይ ላውራ። አበረታቱት። ካንተ በላይ እኔ ደስ ብሎኛል። አበረታቱት። ቪዲዮውን ይዩለት፣ ሼር አድርጉለት። በጣም መልካም ሰው ነው። እግዚአብሔርን የተማረ ሰው ነው። ዩቱባችሁ ችግር ካለ ስለ ዩቱብ ምናምን ብትጠይቁት ይመልስላችኋል። በጣም መልካም ሰው ነው። አስመሳይ ሰው አይደለም። ባሌ ስለሆነ አይደለም። የፈለጋችሁ በዋትስአፕ እያወራችሁ እዩት። የዋህነቱ በጣም ጥግ ድረስ ነው። ስለዚህ ከአሁን በኋላ በኔቱ ነበር ሲበላ ነበር። አሁን ደግሞ በገብሬ ደግሞ ፍየል ገዝተን በግ ገዝተን ዶሮ ገዝተን ሰርተን እዚህ ቁርጥ እስከ ሻኛ ፍሪባ ያልን እንበላለን። በማን የተነሳ? በእናንተ። ዋናው ግን ስፖንሰራችን ማናጀራችን ለዚህ ደረጃ ያበቃችን ሰው ብር ስለሰጣ አይደለም። ስልክ ቁጥሯን ሰታ ፈንታነሽ ትባላለች። የኔ ወጥ በጣም ነው የምወድሽ እና ለዚህ ያደረሳችሁኝ በእናንተ ድጋፍ በእናንተ ቪው። እንደው እነዚህ ከፍት ገና ትንሽ ሰው ነበሩ፣ ግን በአንዴ አሯሯጣችሁኝ። አሁን ትንሽ ብትቀዘቅዙ አሯሯጣችሁ ወደ 1800 አስገባኝ። የሰው 6 ወር አይሞላም ከከፈተ የሰው ብዛት ወዲያውኑ ሞላ። ሰዓት ነበር የያዘኝ። ሰዓት ተማምቶ ባለፈው ትላንት ወዲያ አካባቢ ሰዓት ሞልቷል አለኝ። እሺ ብዬ አፕላይ ያደረኩት። ከዛ ወሬ ያህል ወስዳል ብሎኝ እንደገና ወር ምናምን ጠዋት ነው ማታ መለሰልኝ። ኮንግራ እንኳን ወደ ዩቲዩብ ፓርትነር ፕሮግራም እንኳን ደህና መጣ አሉ። ስለዚህ መነሻው ያችን አድበቃ እቺን ከተላጋችላችሁ ታክሲ መሙላት ነው። ከዛ ፔመንት አድሬስ መሙላት ነው። ከዛ ሲስተሞች መሙላት፣ ከዛ ክፍያ ጀምራል ማለት ነው። ስለዚህ አንድ እርምጃ ጀምሬያለሁ። በእናንተ ኃይል በእናንተ ድጋፍ ልትመሰገኑ ይገባል። ደስታዬን ልትካፈሉኝ ይገባል እያልኳችሁ ኮዱን ከአሜሪካ ሲልክ በፍየል ነው የምንቀበለው። እናቴን እኔ ገብሬ እግዚአብሔርን ኮዱ ከአሜሪካ ሲመጣልህ የለም እንደኔ ኮዱ ይመጣልኝ። በነገራችን ላይ ገብሬ ዩቲዩብ የከፈተው የገና ጊዜ ነው። የኔ ደስታ ጊዜ ለባሌ መክፈት ፈልጋለሁ ስላት ፈንታነሽን ችግር የለም ስልክ ቁጥርሽ እንዲሁ ለምን 20 ዩቲዩብ አትከፍች ምን ይሰጥሻለሁ ሴም ካርድ እያወጣሁ ነው ይሰጥሻለችኝ። እና የገና ዕለት ነው ዩቲዩብን የከፈተው። ስንት ወር ሆነው አስቡት እስኪ። አያችሁት? ዩቲዩብ ክፈቱ ምላችሁ ለዛ ነው ወደ 5 ወር ሊሆን ነው። ስለዚህ የገብሬ ከአሜሪካ ኮድ ከመጣ እናቴን ነው የምላችሁ። ይሄን ህሊን ሳይ ፍየል እኔ ነው ማርድለት በፍየል ነው የምቀበለው እንጂ ደስ እንዳለ የኔ ጊዜ እንደዚህ ደስ አላለኝም። ለምን አላውቅም፣ ለምን እንደሆነ ደስ ብሎኛል። በባዶ ቤት እያለሁ ነው የደረሰልኝ። ግን ደግሞ ባሌ የስራ ሰው ሲሆን ደሞዝተኛ ሲሆን በጣም ተሰማኝ እዛ። ስለዚህ ይሄ የዚህ ሁሉ ስኬት የእናንተ እይታ ቢሆንም የሆነ ነገር ላይ ትዕግስት ሲኖራችሁ መረጋጋት ሲኖር
አሁን የኔ ምንም እንከን አልነበረውም። አሁን ቪዲዮዎች ላይ ማንም ነገር አልተጠቀምኩም። ለዛ ነው ቶሎ መለስን። አሞላል ላይ እያንዳንዱ በመታወቂያችን ወይ በባንክ ቡካችን ወይ በፓስፖርታችን ላይ ያለውን እያንዳንዱ የስምና የስፔሊንጎችን ከተጠቀማችሁ ምንም ሳይፈትሽ ሳይጨነቅ ወዲያው መልስ ይመልስላችኋል። ግን የተለያዩ ነገሮች ሪስኮች ሲኖር ይይዝባችኋል። ከዛ ደረጃ የምትደርሱት ግን የሰው ቪዲዮ፣ የሰው ፎቶ፣ የሰው ድምፅ፣ የሰው የሆነ ነገር ካጠጡ የገብሬን ገብታችሁ የራሱና የራሱ ብቻ ነው ሊጥ እያቦካ እንጀራ እየጋገረ መሬት እየቆፈረ በቃ ለኔ ምናምን እየሰራ ምናምን ነው የፖስተው በራሱና በራሱ ብቻ በራሳችሁና በራሳችሁ የሆነ ሰው ትዕግስተኛ የሰው ቪዲዮ የቫይራል የወጣለት ወይም ደግሞ ፌመስ የሆነ ሰው ፎቶ ቪዲዮ ስትጠቀሙ የእናንተን እንጀራ ነው የምታሳጥሩት። በጣም ብዙ ዩቲዩበሮች አላችሁ፣ በሰው ፎቶ ታጫውታላችሁ፣ በሰው ጌም ትጫወታላችሁ። ነው ዩቲዩባችሁን እየገደላችሁት ነው። ገብሬ በራሱና በራሱ ብቻ እኔና እሱ እንሰራለን፣ ብቻውን ይሰራል። ምን ይላል ይሄው ዩቲዩብ የማንንም ስላልተጠቀመ አላንገራገረውም። ምንም የያዘበት ነገር የለም። ምንም አላለውም። ቀጥታ ኦኬ ብሎ ተቀበለው። ስቴፕ በስቴፕ ተቀበለው። ስለዚህ ሰው ሞኔታይዜሽን ማድረግ አይችልም ምናምን አትበሉ። የራሳችሁ ዩቲዩብ የምትፖስቱት ቪዲዮ ነው ለዩቲዩብ ችግር የሚያመጣባችሁ ማለት ነው። ቻናላችሁ ይሞታል። ስለዚህ ትዕግስት ይጠቅማል። መታገዝ ጥሩ ነው። ተረጋጉ። ለምንድን ነው ቶሎ ያልደረስኩት? ለምንድን ነው ቶሎ ያልመጣልኝ እንዳትሉ። ለእያንዳንዱ ጊዜ ቀናለሁ። የራሱ የቻለ ጊዜ አለውና መታገስ ነው፣ መበርታት ነው። በቃ ራእያችን ምን ያህል እስከሆነ ድረስ ብቻ መጠበቅ ነው እንጂ በችኮላ የሚሆን ነገር የቶሎ የችኮላ አፍሶ ለቀመ የሚባል ተረት ሰምታችሁ አታውቁም? ስለዚህ አዳዲሶች እንደኔ ጀማሪ ሆናችሁ ተረጋግታችሁ ሰዎችን ተረጋግታችሁ ሰብስቡ፣ ቪዲዮአችሁን ተረጋግታችሁ ስሩ። የሰው ኮፒ ይቅርባችሁ። ጊዜ ሊወስድባችሁ ይችላል፣ ግን የእናንተ የሆነ የት መሄድ ነው። ስለዚህ ለምግብ አስተያየት ሰጥ ደግሞ ዛሬ ሆነ ስለ አንቺ ምግብ እኔ ኮንፈረንስ ምን መልኩ ያምራል። ምን አለው? እንቁላል አለው፣ እሺ፣ ጥቅል ጎመን አለው፣ ነጭ ሽንኩርት አለው፣ ቀይ ሽንኩርት አለው፣ ቃሪያ አለው፣ ጨው አለው፣ ዘይት አለው። አዲያ ጣሙ እንዴት ነው? አልተበላህም? እንግዲህ ቢበላም ቢጣፍጥም ባይጣፍጥም ዛሬ የደስታ ቀን ስለሆነ እያንዳንዱ ነገር በቃ ይጣፍጣል። ለማንኛውም ግን ጉንፋን ይዘኝ የኔ ፍቅር እንዴት እንደሚጣፍጥ ምን አድርጌ የሰራሁት መሰላችሁ? ነጭ ሽንኩርት ከተፍ፣ ቀይ ሽንኩርት ከተፍ፣ ቃሪያ ከተፍ፣ ጥቅል ጎመን ልክ እንደ ሽንኩርቱ ድቅቅ አድርጌ ከተፍ። ሁሉንም ወደ አንድ ሳህን አረኩት። ዘይት አረኩ፣ ጥሬ ጨው አረኩ፣ እንቁላል አረኩ። 4 እንቁላል አብሬ መተውት እንደዚህ ማለት ነው። መተውት ማንከሽከሻ ላይ ደግሞ ትንሽ ዘይት አረኩና ልክ ማንከሽከሹ በጣም ሲግል ጭምር አድርጌ ክድን አረኩት። ከዛ ክድን ሳረግ ኮፈፍ ብሎ ሲነሳ ምስልስልስል ሳረገው እዩት እንዴት እንደሚያምር። ሙያማ አለሽ እኮ መልክ እንበደራለን እንጂ እንደዚህ አትበላት ብለሃል። እውነት አትበላት። ምን የራስህ እኮ ናት። አማረባት ምንድን ነው ባለው ተኮሳቆለችም ይሄ ነው ተሸክም የምኖረው ይሆናል። አይ ቤቲ መብላት ብቻ ነው የምታውቁት። ለምንድን ነው የምትጠቀጥቁት ትላላችሁ? የዮቤ ደግሞ የዛሬ 5 ወር 4 ወር ደግሞ ሞኔታይዜሽን ይሆናል። የዮቤ ዩቲዩብ ወድቆ መቅረት የለም ነው የሚለው። አሳድጉልኝ። ስለዚህ የኔ ወዳጆች የሆናችሁ ትናንትም ሳልገኝ ገብረየስ ምንድን ነው ዝም አልክ? እያየሁ እየሰማሁ ነበር። እያየሁ አይደለም ግን እየሰማሁ ነበር። ሰው ስታነብ ግን በጣም ስለያዘኝ መናገር አልችልም። በግድ ነው። አሁን ትንሽ እየበሰለልኝ ነው ዛሬ ያወራችሁ ያለሁት እንጂ እና አማቼ ትክክለኛ አማቼ ፈንታነሽዬ ታውቃለች። የመጀመሪያ አንደኛው አንድ ቁጥር አማቼ ማን እንደሆነች ታውቃለች። እሺ ፈንታነሽዬ የኔ ውድ የኔ ማር የኔ ልዩ ነገር ያ ሁሉ ነው ባንቺ አይደል? የደቡብ ጎንደሯ ቅምጥል ሳታውቂኝ ሳላውቅሽ የጋይንታ ቅምጥል በስልክ ግንኙነት ብቻ በመልካምነትሽ ብቻ ለዚህ አድርሻ አንቺ ነሽ። አንቺ ባሰጪኝ ማን ይስጠኝ ነበር? ሎኬሽኑን አዎ የዱባይ ሎኬሽን ሰጣሽን እግዚአብሔር ይስጥሽ። ስለዚህ እድሜሽ ርዝም ጤናሽ እንደው ያሽ ሁሉ ይበርክት። የኔና እድሜሽን መንገድ ያርገው፣ ሀብትሽን አሸዋ ያርገው፣ ልጆችሽን ኮኮብ ያርግልሽ። በጣም ወድሻለሁ፣ አከብርሻለሁ። በቃ ትክክለኛ ሰው ማለት እንደዛ ነው። ሰውን በመርዳት በገንዘብ ብቻ አይደለም በሐሳብም ባለ በገንዘብ ረድታናለች። ለምን ይጓሻል? አይ ሳይሆን ደግሞ ሌላው ትምህርት በገንዘብ ብቻ ሳይሆን በጉልበት ብቻ ነው። በሐሳብ እሷ እንኳን በተግባር ነው ቁጥር በመስጠት በሐሳብ አይዞ እንደዚህ ይደረጋል፣ እሺ እንደዚህ ይደረጋል። የራሱ ምክርን የራሱ ስጦታ ነው። እሺ ስለዚህ ይሄን ስላደረግሽልኝ
በአንቺ ኃይል ዩቱብ ጠቅም እንጂ ኢትዮጵያ ውስጥ እኮ ቬሪፊኬሽን ኮድ አይልክም። እሷ ጋር ስልክ ኮዱን ቶሎ ላከችልኝ፣ ተቀበለልኝ። ሆም አድረሱን ደግሞ በዱባይ ራስ አልኬማ ብሎ ሞላው፣ ተቀበለልኝ። ካልሆነ ማን እንደዚህ ያደረገኝ ነበር መቼ ነው? ስለዚህ ሌሎቻችሁም መልካም አይደላችሁም ማለት ሳይሆን ቤተሰብ ያደረጋችሁኝ ሳብስክራይብ ያደረጋችሁኝ ቪው ያደረጋችሁልኝ በእናንተም ኃይል ነው። እናንተም ከልብ አመሰግናችኋለሁ። ማናችሁም እያንዳንዱ ብሆን ትርጉም አላችሁ። እኔ ቤት እሺ፣ አሁን እሷን ስላመሰገንኩ እኛ ዋጋ የለንም ወይ እንዳትሉ። እናንተ አንድ ጅምር አድርጋችሁ ራሱ ከተዋችሁ ለኔ ዋጋ ከፍላችኋል። ስለዚህ ከልብ ወዳችኋለሁ፣ አከብራችኋለሁ። ለምትመጡትም መልካም አቀባበል አድርጉ። ይህን ቪዲዮ የምትሰሙ በሙሉ ኢትዮጵያ መጥቼ ዩቲዩብ ትከፍችልኛለሽ፣ ኢትዮጵያ ከመጣሁ በኋላ ትከፍችልኛለሽ፣ በአካል መጥቼ ትከፍችልኛለሽ። ኖ ባላችሁበት ሀገር ሎኬሽን አስከፍቱ። እውነቴን ነው። ገብሬ እኮ ኢትዮጵያ ቁጭ ብሎ ነው በእኔ ጓደኛ በፈንታነሽ ያስከፈተ በሎኬሽን። ሞኛቱ ነው። በኢትዮጵያ ይሰራል። ይሰራል የሚሏችሁ ቪው እንዲያገኙና ሰው እንዲያያቸው ሰው እንዲወዳቸው ነው። ውሸት ነው። ዩቲዩብ ወይም ጎግል አንድ ጊዜ የውጭ ሀገር ቬሪፊኬሽን ኮድ ከተቀበለ ኢትዮጵያም ሆናችሁ የትም ሆናችሁ ድጋሚ የሆነ ነገር ስትጠይቁ ይልክላችኋል፣ አይከለክላችሁም። ግን መጀመሪያ ስፈልግ ከኢትዮጵያ ውጭ የሆነ ቁጥር ነው የምፈልገው። እዛ ኢትዮጵያ ስንመጣ ደግሞ ሴም ካርዱ ይዘጋል። የውጭ ሴም ካርድ ትቸው ስለምመጣ አይሰራም፣ ይዘጋል። ምን ላድርግ ለምትሉ ይዘጋ። የኢትዮጵያ ቁጥር ስታወጡ ሴም ካርድ ትሰጡታላችሁ፣ ችግር የለም። እናንተ ማችሉ ከሆነ እኔ እሰጥላችኋለሁ፣ ችግር የለም። ግን እኮ ጅግና ምስት አግብታል ገብሬ። እናቴ ሰው ተዋውቃ ዩቲዩብ እንድትከፍት አድርጋ የዱባይ ሎኬሽን እንዲሰጥ አንተ ባትሰደድም እኔ ስደት ቢጎዳኝም ቢበድለኝም ሰው ቢበድለኝም ግን ብዙ ሰዎችን አውቄበታለሁ። የኦንላይን ስራ አውቄበታለሁ። እግዚአብሔር ይመስገን አይደል? ጎበዝ ሚስት ነኝ አይደል? ትንሽ ማለቷ ነው። ይሄን ያለ ማዳመጥ ነው ችግርሽ እንጂ ጸባይ ተፈጥሮ አይደለም። ተፈጥሮ ማለት ይሄን ጣል 6 ማድረግ ነው ብቻ የሚከብደው። ባህሪና ጸባይ ግን ይቀየር ማለት ሰው የሚያደርገውን እያዩ ኮፒ ማድረግ ቀላል ነው። ተፈጥሮ ባለው 3 አይን ማድረግ ወይም አንድ አይን መቀየር ያ ነው ማይክ። አሁን ግን ማለት ነው እንደ ከድሮ አይደለም። ከዱባይ ከተመለስሽ ለውጥ አለሽ ግን ለውጥ አለ። እግዚአብሔር አላብድ ቀስ ብዬ ነው። ድሮ እኮ እብድ ነበርኩኝ። አሁን ለውጥ አለ። አሁን ቢሆን ሰው ሲያወራ ጆሮ ስጪ። ምክንያቱም ትልቅ ሰው እድሜሽ አሁን ማለት ነው ሰው ሲናገር ቡክ ነበር። አሁን ግን እንኳን ሰው ሲናገር ሰውና ሰው ሲጣላ ተው ብዬ ማስታረቅ በቃ ወደ ፈጣሪ ስጠጋ ሰው ማስታረቅ ምናምን ጀመርኩ። እግዚአብሔር በቃ ጥሩ በፊት እኮ እብድ ቲክቶክ ላይ የመጀመሪያ ፌመስ እኔ ነበርኩ። ዱባይ ላይ ያለው እብድ ነበርኩ እብድ። እና ማሮቼ በእናንተ ኃይል እዚህ ደርሻለሁ። ከአሁን በኋላ እየገባችሁ ቪዲዮ ይይልኝ፣ ሼር፣ ላይክ፣ ሰብስክራይብ እዩለት። ቪው እያደረጋችሁ በደንብ እንደው ከሁሉ ውጭ ሀገር ያላችሁ ሰዎች አንድ ስልክ ብቻ አይደለም ያላችሁ፣ ሁላችሁም 2-3 ስልክ ያላችሁ ሰዎች አሉ። እዩለት። ኦኬ ብላችሁ ውጡ። ምርጥ ስራ እንድሰራላችሁ አበረታቱ። ካሁን በኋላ ብር ስለሚቆጥር ደህና ነገሮች እንደሚፖስት እውነትን እኮ ነው። በዚህ ስታይል ሲሉልኝ በዚህ ስታይል አድርግልኝ ምናምን ብትሉ እኔ ካሁን በኋላ እውቀት በተለይ ስለ ዩቲዩብ ለእናንተ የሚያዝናና ለእናንተ የሚያስተምር ነገር ይዤላችሁ እመጣለሁ። ክብሩን ይሁን። አበረታቱኝ፣ ደግፉኝ። ሀሳባችሁ ድጋፋችሁ ከእኔ አይለኝ። አመሰግናችኋለሁ። ቻው ቻው።